በጣም ጤና ይስጥልኝ እንደምን ከረማችሁ። በዛሬው ቪዲዮ የደስታ ሳይንስ እና የአመጋገብ ሚስጥር በሚል ርዕስ የምንመገበው እያንዳንዱ ምግብ በደስታችን ላይ ምን አይነት አስተዋጽኦ አለው የሚለውን እንመለከታለን። በቪዲዮ መጨረሻ አብራችሁን ቆዩ። እሺ፣ ለምን እንጨነቃለን የሚለውን ማየት በመጀመሪያ አስፈላጊ ይሆናል። እንግዲህ ዘመናዊ አመጋገብ ቀውስ ከሚባሉት በአብዛኛው በአጭሩ የሚደርሱ የአመጋገብ ላይ የተመሰረተ አመጋገብ ነው ያለን። ይሄውም ምንድነው? በአሁኑ ጊዜ የተመረቱ ወይም ፕሮሰስድ ምግቦችና ስኳር የበዛባቸው መጠጦች በአብዛኛው እናዘወትራለን። እነዚህም የአእምሯችን የደስታ ሆርሞኖች ማመንጨት አቅም እያደነዘዙ ቀስ በቀስ ደስታ ከኛ እንዲርቅ ያደርጋል። በግልባጩ ለጭንቀት እንድንጋለጥ ያደርጉናል ማለት ነው። ይህም ለድበርትና ለጭንቀት መንስኤ የሆኑ የስኳር ጣፋጭ የሆኑ ለጊዜው ደስታ የሚሰጡ ምግቦች ላይ ያተኮረ አመጋገብ ስራ ስለምንከተል ደስታ ከኛ እየራቀ እንደሚገኝ ጥናቶች ያመለክታሉ። በዚህ ቪዲዮ የምንመለከተው ሁለት ወሳኝ ነጥቦች ይኖራሉ። አንደኛው የደስታ ሆርሞኖች መሰረታዊያን ምንድን ናቸው፣ የደስታ ሆርሞኖች የሚባሉት እንዴት ይሰራሉ የሚለውን በአጭሩ እና በግልጽ ቋንቋ እንመለከታለን። ሁለተኛው ተግባራዊ አመጋገብና ሳይንስን በተመለከተ የምንወያይ ይሆናል ማለት ነው። ለእያንዳንዱ ሆርሞን የሚሆኑ የምግብ አይነቶች ምንድን ናቸው፣ ሊወገዱ የሚገቡ ጎጂ ምግቦች፣ ደስታን የሚያመጣ አመጋገብ በተመለከተ በአጭሩ እንመለከታለን። እስከ መጨረሻው ተከታተሉ። እሺ፣ ሆድና የአእምሮ ግንኙነት ምንድን ነው? ሆድ አለ፣ አእምሮ አለ። አእምሯችን ጋር ነው ደስታ በአብዛኛው ሁላችንም እንደምናስበው ደስታ የሚፈጠረው አእምሯችን ውስጥ እንደሆነ እናስባለን። ከሆድ ጋር ምን የሚለውን ስንመለከት በሳይንሱ ሆድ ሁለተኛው የአእምሯችን ክፍል ተብሎ ይጠራል። ይሄም የምንመገበው ምግብ በቀጥታ ከአንጀት ወደ አእምሯችን በሚላኩ የነርቭ መልዕክቶች አማካኝነት ደስታን እንዲፈጠር ወይም እንዲለወጥ ያደርጋል። ደስታችንን የመቆጣጠር ኃይል አለው ማለት ነው። ሁለተኛ አንጀታችን በሚሊዮን የሚቆጠሩ የነርቭ ሴሎች ያሉበት ቦታ በመሆኑ ሁለተኛው አእምሮ ተብሎ እንዲጠራ የሚያደርገው ምክንያት ይሄኛው ነው። በሶስተኛ ደረጃ ስንመለከት ጤናማ ምግብ ስንመገብ አእምሯችን ይበልጥ ደስተኛና ፈጣን ስለሚሆን ይህ በቀጥታ ከአእምሯችን ጋር ግንኙነት እንዳለው ያስረዳል ማለት ነው። የደስታ ሆርሞኖች ምንድን ናቸው የሚለው ስንመለከት እንግዲህ የደስታ ሆርሞኖች በሰውነታችን ውስጥ መልእክት የሚያስተላልፉና ስሜታችንን፣ እንቅልፋችንን እንዲሁም የዕለት ተዕለት ትኩረታችንን የሚቆጣጠሩ ተፈጥሯዊ ኬሚካሎች ወይም ደግሞ ኒውሮ ትራንስሚተርስ ናቸው ማለት ነው። በዋናነት አራት ዋና ዋና የደስታ ሆርሞኖች አሉ። እነዚህም ዶፓሚን፣ ኦክሲቶሲን፣ ሴሮቶኒን እና ኢንዶርፊን በመባል ይታወቃሉ። እያንዳንዳቸውን ስንመለከት እንግዲህ ዶፓሚን የሽልማት ወይም ደግሞ የስኬት ሆርሞን በመባል ይታወቃል። ግብ ላይ ስንደርስ እና ብርታት ሲኖረን የሚለቀው ሆርሞን ሲሆን ኦክሲቶሲን ደግሞ የፍቅርና የትስስር ሆርሞን በመባል ይታወቃል። ከሰዎች ጋር መቀራረብን፣ እምነትን የሚጨምር ሆርሞን ሲሆን ሴሮቶኒን የሚባለው ደግሞ የስሜት ማረጋጋ ሆርሞን በመባል ይታወቃል። ይህም እርካታን፣ ሰላምና ጤናን፣ እንቅልፍን የሚቆጣጠር ሆርሞን ነው። በመጨረሻ ላይ ያለው ኢንዶርፊን የሚባለው ተፈጥሯዊ ህመም ማስታገሻ ወይም ከስፖርት እና ከሰዓት በኋላ ህመምን አስወግዶ ደስታን የሚሰጠን የሆርሞን አይነት ነው። እነዚህ ሆርሞኖች እንግዲህ በምግብ እንዴት እንደሚወሰኑ ወይም የምንመገበው ምግብ እያንዳንዱ ሆርሞን ላይ ምን አይነት አስተዋጽኦ እንደሚያሳድር እንመለከታለን። እሺ፣ የመጀመሪያው እንግዲህ ሴሮቶኒን ስንመለከት ይህ ሴሮቶኒን የአንጀትና የአእምሮ ግንኙነት እንዴት ይኖረዋል የሚለው ስንመለከት እንግዲህ በስተግራ በኩል እንደምትመለከቱት አንጀታችን አለ። መግቢያ ላይ እንዳልኳችሁ 90% የሚሆኑ ሴሮቶኒን የሚመረተው በአንጀታችን ውስጥ ነው። የአንጀት ባክቴሪያዎች መዛባት በቀጥታ የአእምሮ ሰላማችን ያጠፋሉ። ያ ማለት አመጋገባችን ጥሩ ካልሆነ አንጀታችን ውስጥ ያሉት ባክቴሪያዎች ጤንነታቸው የተጠበቀ አይሆንም። በዚህ ምክንያት የአንጀታችን ጤንነት ይጎዳል። የአንጀታችን ጤንነት ሲጎዳ ደግሞ ጤነኛ የሆነ የሴሮቶኒን አመራር ስለማይኖር ደስታ ከኛ እንዲርቅ ያደርጋል። በአጭሩ ጤናማ አንጀት ሲኖር ጤናማ ስሜት እንዲኖረን ያደርጋል ማለት ነው። ሴሮቶኒን የሚመረተው በአንጀት ውስጥ ነው 90%። ይህም አብዛኛው የሴሮቶኒን መጠን በአእምሯችን ሳይሆን በምግብ መፈጨት ስርዓታችን ውስጥ እንደሚመረት ያመለክታል። ይሄ ማለት የአንጀታችን ጤና ለደስታ ዋነኛ ቁልፍ ነው ማለት ነው።
የሴሮቶኒን ዋና ዋና ጥቅም ስንመለከት የጭንቀትና የፍርሃት ስሜት ይቀንሳል። የእንቅልፍ ቆይታችን ፍጹም የተረጋጋ እንዲሆን ያደርጋል። ውስጥ ላይ ሰላምና እርካታን የሚያጎናጽፈን ሆርሞን ነው። ስለዚህ ይሄ ሆርሞን እንዲመነጭ የግዴታ የተስተካከለ የጤናማ አመጋገብ አስፈላጊ ነው ማለት ነው። ሴሮቶኒን ለማምረት የትሪፕቶፋን የሚባለው አሚኖ አሲድ የግድ ያስፈልጋል። ለዚህ አሚኖ አሲድ መመረት ደግሞ እንደ ጥሬ ዕቃነት የሚያገለግሉት በፕሮቲን የበለጸጉ ምግቦች ሲሆን በዚህ በስተቀኝ በኩል እንደምትመለከቱት መጀመሪያ ላይ ያለ እንቁላል፣ አሳ፣ አልመንድ፣ ኦቾሎኒ እንዲሁም የዶሮ ምርቶች እነዚህ ሁሉ ትሪፕቶፋን የሚባለው አሚኖ አሲድ መመረት ወሳኝ ምግቦች ናቸው። ይህም እንግዲህ ሴሮቶኒን ጋር በቀጥታ እነዚህን የምንመገብ ከሆነ የትሪፕቶፋን ወይም የሚባለው አሚኖ አሲድ እንዲመረት ያደርጋል። እሱ ተዘዋዋሪ ሴሮቶኒን እንዲመረት ያደርጋል ማለት ነው። ሴሮቶኒን የሚጠቅሙ ምግቦች እንግዲህ ቅድም እንዳልኳቸው አንጀት ሴሮቶኒን እንዲያመርት የሚረዱ ምግቦች በርካታ ምግቦች አሉ። በዋነኛነት ግን የእንቁላልና ከእንቁላል ጋር የተያዙ በተለይ አስኳል የእንቁላል አስኳሎች በታይሮሲን በበለጸጉት ጠቃሚ ቅባቶች የበለጸገ በመሆኑ ሴሮቶኒን እንዲመረት ያደርጋል። ሌላው አይብና ወተት የተረጋጋ ስሜት ለመፍጠር የሚረዳ የካልሲየም እና የፕሮቲን ይዘት ያለው ነው። ሙዝና አቮካዶ የደስታ ምግቦችን የሚያነቃቃ ምርጥ ፍራፍሬዎች ናቸው። ለውስ የአእምሮን የሚያነቁ ጤናማ ዘይቶች ካላቸው ምግቦች ሴሮቶኒን ለማምረት የሚጠቅሙ ወሳኝ ምግቦች ናቸው ማለት ነው። ሌላው ዶፓሚን የሚባለው ነው የደስታ ሆርሞን የሚባለው ዶፓሚን ወይም የሽልማት ሆርሞን በመባል ይታወቃል። ዶፓሚን ለአንድ ዓላማ እንድንነሳሳ ትኩረት እንድናደርግና ግባችን ላይ ስንደርስም ልዩ የስኬት እርካታ እንዲሰማን የሚያደርግ ዋነኛ የአእምሮ ነዳጅ ወይም ደግሞ ብሬን ፊውል በመባል እንደሚታወቅ የነርቭ ተመራማሪዎች ያስረዳሉ። ዶፓሚን የሚሆኑ ምግቦች ምን ምን ናቸው የሚለውን ስንመለከት የአእምሮ ተነሳሽነት እንዲጨምር ለምሳሌ እንደ ጥቁር ቸኮሌት፣ ዳርክ ቸኮሌት ዶፓሚን እንዲሆነች ፍጥነት የሚጨምሩ ኬሚካሎችን ይዟል። አጃ ወይም ኦትስ እና ሆል ግሬን የሚባሉ ቀስ በቀስ የሚለቀቁ ጉልበት በመስጠት የአእምሮን ትኩረት ይጠብቃሉ። አረንጓዴ ቅጠላቅጠል ጎመን ያሉ አትክልቶች ለዶፓሚን ምርት አስፈላጊ ብረትና ፎሊክ ስለያዙ እነዚህ አስፈላጊ ናቸው። በድምሩ ለዶፓሚን መመረት የሚሆኑ ምግቦች ናቸው ማለት ነው። ሌላው ኦክሲቶሲን ወይም ደግሞ የፍቅር ትስስር ሆርሞን በመባል የሚታወቀው ሲሆን ይህም በማህበራዊ ትስስር ዘንድ አስፈላጊ ነው። ይህ ሆርሞን ከሰዎች ጋር ስንተቃቀፍ፣ ስንጨባበጥና ጥልቅ ፍቅር ሲኖረን በከፍተኛ ሁኔታ ይመረታል። የብቸኝነት ስሜትን በከፍተኛ ደረጃ የመከላከል አቅም አለው። እንዲሁም ጭንቀትን ለመቀነስ በጣም ወሳኝ ሆርሞን ነው። ይሄም ኦክሲቶሲን በደማችን ውስጥ የጭንቀት ሆርሞን ወይም ኮርቲሶል በመባል የሚታወቀውን ሆርሞን መጠን ዝቅ በማድረግ ያረጋጋል፣ የሰውነታችን ዘና እንዲል ያደርጋል። ይሄ ኦክሲቶሲን ሰላም እንዲሰማን የሚያደርግ ሆርሞን ነው ማለት ነው። ኦክሲቶሲን እንዲመረት እንግዲህ የሚረዱ ምግቦችን ስንመለከት ማህበራዊ ደስታን የሚያነቃቁ ከምግቡ ይዘት ባለፈ ማህበራዊ ደስታን የሚያነቃቃ አመጋገብም ጭምር ይጨምራል። ይህም አብሮ መመገብ ሚል ሼር ማድረግ ከቤተሰብና ከጓደኛ ጋር ስንጋራው የኦክሲቶሲን ሆርሞን ወዲያው ያነቃቃል። ከዛ ባለፈ የምግብ ይዘቶች የምንመለከት የባህር ምግቦች የሚባሉት ኦሜጋ ስሪ ይዘት ያላቸው የነርቭ ሴሎችን ጤና በመጠበቅ ለፍቅር ስሜት የሚያዘጋጁ ስለሆኑ እነዚህ አስፈላጊ ናቸው። ከዚህ በተጨማሪ አቮካዶ እና ስፒናች የምግብ ስላላቸው ጭንቀትን አስወግደው መቀራረብን የሚፈጥሩ የሚፈጠር ያግዛሉ ማለት ነው። የመጨረሻው ሆርሞን እንግዲህ ከደስታ ሆርሞን ከአራቱ ካየናቸው ኤንዶርፊን የሚባለው ሲሆን ኤንዶርፊን የተፈጥሮ ህመም ማስታገሻ ወይም ደግሞ ናቹራል ፔን ሪሊፈር የሚባለው ነው እና ይሄ ሆርሞን ከፍተኛ የአካል ብቃት እንቅስቃሴ ስናደርግ ወይም በሳቅ ጊዜ የሚመነጭ ሆርሞን ነው። ህመምን በመጋረድ ወደር የሌለው የመርካትና የስኬት ስሜት እንዲመጣ የሚያገለግል ሆርሞን ሲሆን እነዚህ ሆርሞን
የሚረዱ ምግቦችን ስንመለከት የተፈጥሮ ህመም ማስታገሻ የሚባሉ ምግቦች አሉ። እነዚህም የሚነበሩ ወይም ደግሞ የሚያቃጥሉ ምግቦች ጠቃሚ ናቸው። ለምሳሌ እንደ ቃሪያና ቅመሞች በቃሪያ ውስጥ ያለው የካፕሳይሲን የአንጎል ህመም እንዲያስታግስና ኢንዶርፊን እንዲለቀቅ ያደርገዋል። ከዛ ባለፈው በኮምጣጣ ፍራፍሬዎች፣ ሎሚ፣ ብርቱካን በቫይታሚን ሲ የበለጸጉ ፍራፍሬዎች ሲሆኑ እነዚህ አእምሮን የማነቃቃት ኃይል አላቸው እና ለኢንዶርፊን ሆርሞን መመንጨት አስተዋጽኦ ያደርጋሉ ማለት ነው። ከዛ ባለፈ ጥቁር ቸኮሌት ኢንዶርፊን እንዲለቀቅ የሚያግዝ የምግብ አይነት ነው ማለት ነው። እንግዲህ ከምግቦች ባለፈ ከደስታ ሆርሞን ጋር በቀጥታ ግንኙነት ያላቸው አሚኖ አሲዶች የሚሉት ናቸው የሚለውን ስንመለከት አንደኛው የመጀመሪያው ትሪፕቶፋን ነው። ይሄ ሴሮቶኒን ጋር በቀጥታ ግንኙነት አለው። ከዚህ አሚኖ አሲድ ጋር ደግሞ በቀጥታ ግንኙነት ያላቸው ምግቦች ስንመለከት እንደ እንቁላል፣ አይብ ወዘተ አስፈላጊ ናቸው። ሌላው ሲንላኒን የሚባለው ሆርሞን ሲሆን ኤንዶርፊን እና ዶፓሚንን ለማመንጨት ያገለግላል። በባቄላ እና ጥራጥሬዎች የዱባ ፍሬ ውስጥ ይገኛል። እንግዲህ ከነዚህ ከምግብ ባለፈ ከምግብና ሆርሞኖች ባለፈ ባክቴሪያዎች አንጀት ውስጥ ያሉ ባክቴሪያዎች በጣም ጠቃሚ ናቸው። መግቢያ ላይ እንደተናገርኩት የአንጀት ባክቴሪያ ጤናማ መሆን አንጀት ሴሮቶኒን እንዲያመርት ያደርገዋል። ይሄም ደግሞ አእምሯችን ላይ በቀጥታ ግንኙነት አለው። ስለዚህ ጠቃሚ ባክቴሪያዎችን መመገብ ያስፈልጋል ማለት ነው። በአንጀት ውስጥ ያሉ በሚሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ወይም ማይክሮባዮም የሚባሉት ለደስታ ሆርሞኖች መፍጠር ከፍተኛ አስተዋጽኦ አላቸው። ለምሳሌ እንደ እርጎ ጠቃሚ ባክቴሪያዎች ለአንጀት ይለግሳል። ከዛ ባለፈው ባክቴሪያዎችን በቀጥታ ማንበላ ፋይበር የበዛባቸው ምግቦች ስንበላ ለባክቴሪያዎች ስለሚያገለግል የሴሮቶኒን ምርት ያፋጥናል ማለት ነው። አስወግዳቸው የሚገባ ምግቦችን ደግሞ ስንመለከት እዚህ ስክሪኑ ላይ በስተቀኝ በኩል የምትመለከቷቸው በጣም ደስ የሚሉ ምግቦች ወዲያው እንደተመገብናቸው ደስታ የሚሰጡ ምግቦች ሲሆኑ ቀስ በቀስ ግን ደስታችን የሚያርቁ የምግብ አይነቶች ስለሆኑ እነዚህ በፍጹም ልናስወግዳቸው የሚገባ የምግብ አይነቶች ናቸው። እነዚህም የምግብ አይነቶች የሚባሉት ጊዜያዊ ደስታ የሚሰጡ ናቸው። እንዲህ ነው ጊዜያዊ ደስታ የሚሰጡት ፈጣን ስኳርን በፍጥነት ይጨምራሉ። ጣፋጭና የሶዳዎችን ዶፓሚን ለአጭር ደቂቃዎች ከፍ ያደርጋሉ። ተመልሶ ግን የሙድ ክራሽ ወይም ደግሞ የስሜት መውደቅ ያስከትላል። ወዲያውኑ የኢንሱሊን መጠን ሲጨምር ከፍተኛ ድካምና የብስጭት ስሜት ይከተላል ማለት ነው። ሌላው የአንጀት ባክቴሪያን ይጎዳሉ። እነዚህ ጣፋጭ ምግቦች የአንጀት ባክቴሪያውን ስለሚጎዱ የሆድ ባክቴሪያን ያጠፋሉ። እነዚህ ደግሞ የሴሮቶኒን መመረት በከፍተኛ ጉዳት ያስከትላል። ከዛ ባለፈው ሌላም ተያያዥነት ያለው የጤና ጉዳት ያመጣሉ ማለት ነው። ስለዚህ እነዚህ ከፍተኛ ጣፋጭ ያላቸው ከፍተኛ ዘይት ያላቸው የተጠባበሱ ነገሮችን መመገብ ደስታን ያርቃል ማለት ነው። የስኳር መውረድ እና የስሜት መለዋወጥን ስንመለከት እንግዲህ መጀመሪያ ጣፋጭ ምግቦች ስንመገብ ወዲያውኑ ሙዳችን ከፍ ይላል ወይም ደግሞ ደስታ ይፈጥራሉ። ከተወሰኑ ሰዓታት በኋላ ግን በድንገት የደስታችን ይቀየርና የስሜት መውረድ ወይም ደግሞ የስሜት መዋዠቅ ያስከትላል። ስለዚህ ጣፋጭ ምግቦች በአጭር ጊዜ ውስጥ የስሜት መረበሽና ብስጭት ሲፈጥሩ፣ ጤናማ ምግቦች ግን ቀኑን ሙሉ ደስታ የሚሰጡ ስለሆኑ ጣፋጭና ዘይት የበዛባቸው የተጠባበሱ ምግቦችን ማስወገድ አለብን ማለት ነው። የደስታ አመጋገብ መመሪያ ወይም ደግሞ ሃፒ ዳይት ፕሌት የሚባሉት እንግዲህ በስተቀኝ በኩል እንደምትመለከቱት የተሰባጠረ ምግብ በአብዛኛው 50% የሚሆኑ ምግባችን አትክልትና ፍራፍሬ መሆን አለበት። አእምሮን የሚያድሱ ቫይታሚኖች እና ጸረ ኦክሳይዶች ምንጭ ስለሆነ አትክልትና ፍራፍሬ በአብዛኛው አትክልትና ፍራፍሬ ተኮር የሆነ አመጋገብ መመገብ አለብን። 25% የሚሆነው ጤናማ ፕሮቲን ከጤናማ የፕሮቲን ምንጮች የሚገኙ ለደስታ ሆርሞኖችን ግንባታና ዋና ጡቦች በመሆን ስለሚያገለግሉ ፕሮቲን ያስፈልጋል በተወሰነ መጠን። ሌሎቹ 25% ደግሞ የእህል አይነቶች ወይም ደግሞ ጥራጥሬ አይነቶች ሲሆኑ ቀስ በቀስ የሚለቀቅ የተረጋጋ ኤነርጂ ወይም ደግሞ ኃይል ስለሚሰጡ እነሱን
ትኩረት ያደረገ በእነዚህ ላይ ትኩረት ያደረገ አመጋገብ ብንመገብ የተረጋጋና ደስተኛ ህይወት እንዲኖረን ያደርጋል ማለት ነው። ከምግብ በተጨማሪ የደስታ ሆርሞን ማሳደጊያ የሚባሉት አንደኛ የሰው ልጅ በቂ እንቅልፍ ማግኘት አለበት። እንቅልፍ ኢነርጂያችንን ሪፊል የምናደርግበት ፕሮሰስ ስለሆነ በቀን ከ7 እስከ 8 ሰዓት መተኛት አእምሮ ሴሮቶኒን እንዲያከማች ስለሚረዳው እንቅልፍ ያስፈልጋል። በሁለተኛ ደረጃ የፀሐይ ብርሃን ቫይታሚን ዲ እንዲያመርት ስለሚያስችለው ሰውነታችን ይሄም ሴሮቶኒን እንዲመነጭ ትልቅ አጋዥ ስለሆነ የግዴታ የሰው ልጅ በየቀኑ የፀሐይ ብርሃን ካልሆነም እንኳን ቫይታሚን ዲ የሚያነቃቁ ተጨማሪ ሰፕሊመንት መውሰድ ያስፈልጋል። ሶስተኛ ስፖርት መስራት ነው። ቀለል ያለ እንቅስቃሴ እንኳን ኤንዶርፊን እና ዶፓሚንን ስለሚጨምር ደስተኛ እና ጤነኛ እንድንሆን ያደርጋል። በአራተኛ ማህበራዊ ትስስር ማጠናከር ነው። ማህበራዊነታችን ከቤተሰብና ከወዳጆች ጋር ማውራት ኦክሲቶሲን ሪሊዝ ያደርጋል። እነዚህን በማድረግ ከምንመገባቸው ምግቦች በተጨማሪ እነዚህን ህይወት ከተል ደስተኛና ጤነኛ እንድንሆን ያደርጋል ማለት ነው። እንግዲህ ይህን ቪዲዮ ስለተከታተላችሁ በጣም እጅግ አድርጌ አመሰግናለሁ። ጓደኞቻችሁ ወዳጆቻችሁ እንዲደርስ ሼር ብታደርጉ ተጨማሪ ሳይንሳዊ መረጃዎች እንዲደርሳችሁ ደግሞ ይህን ቻናል ሰብስክራይብ እንድታደርጉ ጋብዛለሁ። አመሰግናለሁ። መልካም ቆይታ